ኢትዮጵያዊ ሰማዕት የሌተና ጀነራል ኃይሉ ከበደ 83ኛ ዓመት የመስዋዕትነት በዓላቸው ተከብሯል። ሌተና ጀነራል ኃይሉ ከበደ ፋሺስት ኢጣሊያን በሰሜን ጦር ግንባር በተለይ በዋግምራ እና በአካባቢው ድባቅ በመምታት ይታወቃሉ። የኢጣሊያን ወራሪዎች ቁም ስቅል ያሳዩአቸው ነበር። በኋላ ግን ባንዳዎችን አስርገው በማስገባት ፋሺስቶች ታላቁን ጀግና ሌተና ጀነራል ኃይሉ ከበደን አስገደሉ። ከዚያም አንገታቸውን ቆርጠው በልዩ ልዩ ከተሞች እየወሰዱ በመስቀል ለሕዝብ አሳዩ። ኃይሉን መግደላቸውን አወጁ። በመጨረሻም የጀነራል ኃይሉ ከበደን አንገት ወደ ኢጣሊያ ሮም ወሰዱ። ዛሬም ድረስ የታላቁ አርበኛ የኢትዮጵያ መስዋዕት የጀነራል ኃይሉ ከበደ አንገት ሮም ውስጥ ይገኛል። በዛሬው ኢትዮጵያዊ ስንክሳራችንም እኚህን ታላቅ አርበኛን እንዘክራለን። ጥበቡ በለጠ ነኝ። እኔ የነ አጅሬ ልጅ የነ አብራክ ክፋይ የጥቁር አፈር ዘር የጥቁር አፈር ብቃይ ከጥቁር ሸንተረር ከጥቁር ተራራ ከጥቁር ወንዝ ውሃ ከጥቁር ዲብ ጎራ የፈለኩ ጀግና ከጀግና እናትነት አንገቴን የሰጠው ለክብርሽ ነጻነት በድኔን ለውድ አፈርሽ አጥንቴን ለቤት ማገርሽ ፍቅሬን ለእናትነትሽ ህልፈቴ ለነጻነትሽ ቀብሬም በጥቁር ምድርሽ እንዲሆን እንደተመኘው በድኔን ቆራረጡና ካንገቴ ሮም ተገኘው። እኒያ የርጉም ውላጆች እኒያ የርጉም ፍሬዎች የሳጥናኤል ቁራጭ የዲያብሎስ ልጆች እንዳያረክሱብኝ ቤተ መቅደስሽን እንዳያደርቁብኝ ወላድ ማኅፀንሽን እንዳያጎድፉብኝ ቅዱሱ ስምሽን ሰንደቅሽ በነሱ ተረግጦ ከሚወርድ የጥቁርነት አክሊል ክብርሽ ከሚዋረድ እኔ ልሰዋ አልኩኝ ቅድሚያ እኔ ልታረድ። አዎ እናት ዓለሜ አዎ ኢትዮጵያዬ እኔን ብቻ ገድለው ይህን ድል ካሉት በድኔን ቆራርጠው ምድርሽ ላይ ይጣሉት። ካሻቸው ዘግዝቀው ዛፍ ላይ ያንጠልጥሉት። ሥጋዬን በላልተው በእሳት ያቃጥሉት። አጥንቴን ከስክሰው በአየር ይበትኑት። ግን የምልሽ ይህን ሁሉ ጭካኔ ባንቺ ምድር ያድርጉት ኢትዮጵያዬ። ጥፍሬም እንኳን ቢሆን ድንበርሽን እንዳይዘል አላልኩሽም ነበር? አደራዬን በላሽ ምን በደልኩ እናቴ? በምድርሽ ከቀረው ግማሽ